ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ በተለያየ ዓለም ሆናችሁ ይህ ቪዲዮ ደረሳችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ምናልባት ከዚህ በፊት የተለያዩ ቪዲዮዎችን ለመስራት ሞክሬያለሁ። ዛሬ ከብዙ ጊዜ ቆይታ በኋላ ነው ይህንን ቪዲዮ እየሰራ ያለሁት። ሆኖም ዛሬ ማወቅ አለባችሁ ብዬ የማስበው ምናልባት ብዙ ሰው በኮመንትም ሲጠይቀኝ ስለነበረ እና አንድ ክራር የሚማር ሰው ክራር እየተለማመደ ያለ ሰው ክራር ለማጥናት ፍላጎት ያለው ሰው ማወቅ ያለበት አንድ መሰረታዊ ነገር ደግሞ ምንድነው? ምናልባት ክራር ልምምድ ላይ በየትኛው ጣት መነሻነት አንድ ቁጥር የትኛው ነው ብለን መነሻ አድርገን የትኛውን እንጀምር ብሎ የሚጠይቅ በጣም ብዙ ሰው አለ። ምክንያቱም የተለያዩ አስተማሪዎች አንዳንዶች ከትንሹ አንዳንዶች ከአውራ ጣት አንዳንዶች በቃ ከነዚህ ከሁለቱ ነው ብዙ ጊዜ የሚባለውና ከዛ ጀምሮ ከዚህኛው ጀምሮ የሚባል ነገር ስላለ ዋናው ነገር እኔ በየትኛውም በተመቸው ሊጀምር ይችላል። አብዛኛው በትንሹ ጣት ይጀምራል፣ እንዲሁም ከአውራ ጣት የሚጀምራል። እኔ ከአውራ ጣት ጀምሮ ቢለማመድ አንድ ሰው ምናልባት የተሻለ ነው የማስበው። ምንድነው በተፈጥሮ ጣታችንን ስናፍታታ ከአውራ ጣት እቺ ጠቋሚ ጣትና መሃል ጣት ከነዚህ ከሁለቱ ጣቶች ቀላል ናቸው ወይም ደግሞ ቶሎ የመልመድ እድል አላቸው እና እነዚህ ግን በጣም ያስቸግራሉ። በነገራችን ላይ የእናንተ ብቻ አይደሉም ወይም ደግሞ የተወሰነ ሰው ብቻ አይደለም፣ የሁሉም ሰው ነው። የለመደውም ሰው ቢሆን ልክ እንደነዚህኞቹ እኩል ፍጥነትና እኩል ብቃት አይኖራቸውም። እነዚህ ሁለቱ ትንሹና ቀለበት ጣት ብዙ ሰው በጣም ይቸገራል እና ኢቭን የትኛውም ክራር ተጫዋች እኩል ፐርፎርማ አቅም አይኖራቸውም እነዚህ ሁሉም ጣት ማለት ነው። ስለዚህ ከየትኛውም ጣት ቢጀምር ችግር የለውም። ግን ደግሞ ለልምምድ አንድ ቁጥር ብለን የምንነሳው በነገራችን ላይ የጣቱ ጉዳይ ሳይሆን የዜማው ጉዳይ ነው። የጣቱ ጉዳይ ሳይሆን የምኑ ጉዳይ ነው? የዜማው ጉዳይ ነው። ጉዳያችን ከዜማው ጋር እንጂ ለምሳሌ የሆነ መዝሙር የትዝታ መዝሙር በቁጥር አውጥቶ ዘምሩ ብትባሉ አንድ ቁጥር መነሻ ያደረገው የትኛውን ነው? አንድ ሰው እኔ ይሄኛውን አድርጌ ሊሆን ይችላል፣ ሌላው ደግሞ ይችን አድርጎ ሊሆን ይችላል። ግን መነሻ ጣቱ ብቻ ሳይሆን ከየትኛውም ጣት ከአምስቱ በአንዱ ሊሆን ይችላል። ከየትኛውም ጣት ይነሳ፣ ግን እኛ የምንፈልገው ትዝታ ያረፈው የትኛው ጣት ላይ ነው፣ ትዝታን የምናገኘው ከየትኛው ጣት ስንነሳ ነው የሚለው ነው ጉዳያችን። እና ቁጥርም የሚቆጠረው ከዛ ጀምሮ ነው፣ የዜማው ማለት ነው። የዜማው ከዛ ጀምረን ነው ቅኝቶችን ወይም መዝሙሮችን ልንመታ የምንችለው። እና የሆነው ነው ግን ምንድነው ማድረግ ያለብን? ከአምስቱም ጣት ተነስተን መዘመር መቻላችን አይቀርም። ያ ማለት መነሻ አውራ ጣት አድርገን ብንጀምርም ያ እንዴት ነው እያልኩ ያለሁት? እንደዚህ አድርገን ብንዘምርም እንዲሁም ደግሞ ከትንሿ ጣት ተነስተን እንደዚህ አድርገን ብንመታም ሁሉንም ጣት መነሻ አድርገን መዘመር መቻላችን አይቀርም እየለመድን ስንሄድ ማለት ነው። ግን የትኛውን መነሻ አድርጌ ብጀምር ቶሎ ለመልመድ ያስችለኛል ብለን ነው ማሰብ ያለብን። እና ሁለት ነገር ነው መነሻችንን በተመለከተና የምንመለከተው ሁለት ነገሮችን ነው። መነሻ ጣታችንን በተመለከተና እንዲሁም ደግሞ ከሁሉንም ቅኝቶች ሳናፈርስ እንዴት በአንድ ላይ መዘመር እንደምንችል ለመመልከት ነው። ስለዚህ ይሄኛውን መነሻ አድርገን ስንዘምር ቶሎ የመልመድ እድል አለው። ይሄም እነዚህ ሶስቱ ቶሎ ይለምዳሉ። ስለዚህ እነዚህ ቶሎ ስለሚለምዱ ከዚህኛው ብንጀምር የነዚህ ቶሎ መልመድ ወይም የነዚህ ሶስቱ ጣት ቶሎ መልመድ ለነዚህ አስተዋጽኦ አለው። ቶሎ እንዲለምዱልን ያደርጋል ማለት ነው። እንደዚሁ የነዚህ ቶሎ አለመልመድ የነዚህም ቶሎ እንዳይለምዱ ያደርጋል ማለት ነው። ስለዚህ መነሻ ጣት ደግሞ አብዛኛው ጊዜ በመዝሙር የምንጠቀመው ጣት ነው። ብዙ ጊዜ የምንመታው ጣት ነው መነሻ ጣት። ይችንም ካደረግናት ብዙ ጊዜ ማረፊያው የቅኝቱ ማረፊያ ይች ስለምትሆን እዚህ ላይ ያርፋል በተደጋጋሚ። እና መነሻ ጣትን በተመለከተ ግዴታ ከዚህም ከአምስቱም ጣት ተነስተን መዘመራችን አይቀርም። ስለዚህ የትኛውን ቢሆን ይሻላል የሚለውን በዚህ ጀምራችሁ በዚህ ብትጀምሩም ችግር የለውም። ዞሮ በዚህም ተነስታችሁ መዘመራችሁ ስለማይቀር ማለት ነው። በዚህም ብትነሱ መዝሙሩን ማግኘታችሁ መምታታችሁ አይቀርምና
እንደኔ ከአውራጣት መነሳትን እመክራለሁኝ። ከዚህም ተነስቶ መዘመር ይችላል፣ ከየትኛውም ተነስቶ መዘመር ይችላል። ቶሎ ለመልመድ ግን ብዬ ማስበው እንደ ግል ነውና የተለያዩ አስተማሪዎች የራሳቸውን እንትን ሊያስቀምጡ ይችላሉ። አብዛኛውን ከዚህ ሲዘምሩ ልታዩ ትችላላችሁ። ከዚህ ያስተምራሉ። አዎ ከዚህ ጀምሮ ቢመታ ግን ቶሎ የመልመድ እድል ይኖረዋል ብዬ ስላሰብኩ ነው ይህንን የምለው። ከዛ በተረፈ መነሻ ጣታችንን ይህንን አድርገን ከመታን ከጀመርን ከተለማመድን በኋላ ቅኝቶችን ለምሳሌ ትዝታ ቅኝት መጀመሪያ አብዛኛው ጊዜ ከትዝታ ስለምንጀምር ትዝታ ቅኝት ከተማርን ከተለማመድን በኋላ ቀጣይ ባቲ አንቺሆዬ አምባሰል መዝሙሮችን ለመዘመር መቀየር አለብን፣ ቅኝት መቀየር አለብን ብለን ወደ ቅኝት እንገባለን። ሌላ ቅኝት ግን በቀላሉ ግን ምንድነው እኔ የምመክረው እኔም ሳስተምር በቀላሉ ምንድነው ማድረግ ያለብን መነሻው ሊለያይ ይችላል እንጂ እዚሁ ላይ እንዳለ ሳናፈርስ ምን ማድረግ አለብን? ለምሳሌ ትንሿ ጣት ሲነሳ ትዝታ ነው። ይሄ በኤፍ ሻርፕ መነሻነት የተቃኘ ነው። ስለዚህ ትንሿ ጣት አሁን ምን ላይ ነው ያለችው? ትዝታ ላይ ነው ያለችው። ስለዚህ ይሄ ትዝታ ነው። ከአውራ ጣት ስንነሳ ደግሞ ምን ይሆናል ማለት ነው? አምባሰል ዋናው መነሻችን ነው። በነገራችን ላይ መነሻችን ነው። ከአውራ ጣት ስንነሳ ምናልባት ጣቴን ልቀይረውና እንደዚህ ላድርገው እስኪ። በቀኝ ስለያዝኩት ነው ይቅርታ። ከዚህ ስንነሳ ባቲ ሆነ ላ ላ ላ ላ ላ ላ ላ ላ ታውቃላችሁ። ከዚህ በፊትም ቪዲዮ ሰርቻለሁ። እያንዳንዱ ቅኝት 12 በ12 አይነት መንገድ በ12 አይነት ድምጾች መነሻነት እንዘምራቸዋለን እና እዚህም ላይ በግልብጥ ትዝታ እናገኛቸዋለን። ምንድነው ባቲ አንቺሆዬ አምባሰልም እናገኛቸዋለን እና እነሱ መዝሙሮችን መምታት ስለምንችል እዚሁ ላይ ቅኝት ሳናፈር ሳንቀያየር አራቱንም ቅኝቶች እንመታለን። ይሄ ምንድነው የሚሰጠን ጥቅም ካልን የሚሰጠን ጥቅም ምንድነው? አንደኛ ከአራቱም ጣቶች ተነስተን መዘመር እንድንችል ያደርገናል። ከአራቱም ጣት ተነስተን እንድንዘምር ያስችለናል ማለት ነው። እዚሁ እንለማመዳለን። ካልሆነ ግን አንዳንድ ጊዜ ከሲ ተነስቶ ይዘምርና ወይም ደግሞ ከትንሿ ጣት ተነስቶ ይዘምርና ወደ ከትዝታ ወደ ባቲ መዝሙር ሲሸጋገር ደግሞ አፍርሶ እንደገና ባቲን እዚህ ጋር መጥቶ የሚለማመድ ሰው አለ። እዚህ ጋር መጥቶ የሚለማመድ ሰው አለ። አሁንም ባቲ ሲጨርስ ገና አንቺሆዬ አምባሰልንም እዚህ ጋር ቀኝቶ ከዚች መነሻ አድርጎ የሚዘምር ሰው አለ። ይህ ሁሉ ድካም አያስፈልግም። ዜማዎችን ድምጻቸውን ለመለየትና ለማጥናት ጥሩ ነው። ከዛ በተረፈ ግን እዚህም ላይ ስላሉለት በቀላሉ መዘመር እንችላለን። ለምሳሌ ትዝታ ከዚህ ተነስተን ይሄን መታን ካልን ባቲ ደግሞ ከትዝታ ኋላ ምን ጊዜም ባቲ ነው። ከትዝታ ኋላ ይሄ ትዝታ ከሆነ ባቲ ደግሞ ከኋላው አለ ማለት ነው። ለምሳሌ ግልጽ እንደሆን መዝሙሩን እየዘመርን እስኪ እንምጣ። የትዝታ መዝሙር እንደሚታወቀው ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት አሁን የፈለኩት ምንድነው ትዝታ የሚባለውን ቅኝት በዛው እንድትረዱት መጨረሻ ላይ የምናርፈው እዚች ላይ ነው። እዚች ላይ ካረፍን ትዝታ ይሆናል ማለት ነው። ስለዚህ ከዚህ ተነስተን እዚህ ላይ ስናርፍ ትዝታ፣ ይሄ ትዝታ ይባላል። የትዝታ መዝሙሩ መሆናቸውን የምናረጋግጠው ዘምረን እዚህ ላይ የሚያርፍ ከሆነ መጨረሻው ማረፊያው እዚህ ላይ የሚያርፍ ከሆነ ትዝታ ነው ማለት ነው። የሚሰጠንም ስሜት የተለያየ ነው። በነገራችን ላይ ይሄ የሚሰጠን ዜማ የተለያየ ነው። ለዛ ነው። ሁለተኛ ደግሞ ከአውራ ጣት ስንነሳ ደግሞ ሌላ ቅኝት እናገኛለን። እዚህ ላይ አሁን ባቲ መዝሙሮችን መዘመር እንችላለን። እዚህ ላይ መዘመር ለምሳሌ ባቲ መዝሙሮች ስንል አሁንም እዚህ ጋር መጨረሻቸው ማረፊያቸው እዚህ ጋር ያርፋል ማለት ነው። ገብርኤል በሰማይ ኤልሳቤጥ በምድር በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር
የመጨረሻው እዚህ ላይ ነው የሚያርፈው። በመኑ በአምሳለ መኑ እዚህም እዚሁ ጋር ያርፋል። ከዛ እንዲሁም ደግሞ የባቲ መዝሙሮች አበረታይ ፍቅር ጌታ አበረታይ እዚህ ጋር የሚያልፈው በሙሉ ባቲ ነው። ትዝታ አብዛኞቹ መዝሙሮች ትዝታ ስለሆኑ ይታወቃሉ። የፍቅር እናት፣ ባለውለታዬ፣ ክንድህን እጠፍ እነዚህ ትዝታ ላይ ነው የሚያርፉት። እዚህ ጋር ነው የሚያርፉት ትንሿ ጣት ላይ ማለት ነው። ሌላው እዚህ ጋር ደግሞ ስናርፍ ምን አይነት መዝሙር ይመጣልናል? እዚህም ጋር ላ ላ ላ ላ ላ ላ ላ ላ ላ ሞገድ ሲመታኝ አምባሰል ከዛ ምር ያለው በላይ ምስጋናዬም በምድራዊው እነዚህ ሁሉ መዝሙሮች ሄደው የቱ ጋር ነው የሚያርፉት? እዚህ ጋር ላ ማረኝና ልሄድ ወደ ቤት። እነዚህ መዝሙሮች አሁን አምባሰል እዚህ ጋር ያርፋሉ ማለት ነው። ከዛ ምንድነው የቀረን? አራተኛው አንቾዬ ደግሞ እዚህ ጋር ማልጣትችን ይጥራል ትሆናለች ማለት ነው። እዚህ ጋር ነች። ምንድነው አንቾዬ ላላላላላ እዚህ ጋር በግልብጥ እናገኛለን መዝሙሮቹን። ስለዚህ አራቱንም አይነት መዝሙሮች እዚህ ጋር መዘመር ከቻልን እያፈረሰን መቃኘት ሌላ ድካም ነው የሚሆነው። ድምጻቸውን ለመለየት በሲ ሜጀር ቃኝተን ድምጻቸውን ለመለየት እንችላለን። ግን ለጥናት ስናጠና ግን እዚሁ ላይ ምንም ሳንነካካ እንደዚሁ ትዝታ በተቃኘበት ሁሉንም ድምጾች ማግኘት እንደምንችል መረዳት አለብን። ዋናው መነሻው ነው። ለምሳሌ ባቲ በሲ ሜጀር ቃኝታችሁ መጨረሻው ላይ ኤ ነች። ከኤ ስንነሳ ለምሳሌ እቺ ሲ ከሆነች መጨረሻው ኤ ይሆናል። የባቲ ማለት ነው። ትዝታ ሲ ዲ ኢ ጂ ኤ ከሆነ እዚህ ጋር መጨረሻ ላይ ያለችው ኤ ነች። ከኤ ስንነሳ ደግሞ ለምን ይሆናል? ለባቲ ይሆናል ማለት ነው። ከሲ መነሻ የሆነን ለትዝታ ከኤ መነሻነት ለባቲ ይሆነናል ማለት ነው። ስለዚህ ምን ይሆናል ማለት ነው? ቅኝቶቹን አገኘን ማለት ነው እዛው ላይ። እዚሁ ላይ ደግሞ አራት ቅኝት ካገኘን እያፈረሱ ሌላ ድካም ነው። ስለዚህ እዚህ ጋር አንድ ልንይዘው የሚገባው ነገር ምንድነው? ትዝታ ቅኝት ከተቃኘ በኋላ ሌላ ባቲ አንቾዬ አምባሰል አፍርሼ ልቃኝ ማለት አይጠበቅብንም ማለት ነው። አራቱንም ቅኝቶችን እዚሁ ላይ ባገኘነው ስለምናገኛቸው መምታት እንችላለን ማለት ነው። ይሄ ደግሞ ብቃታችንን ያሳያል። አንዳንድ ሰው ግዴታ ትዝታ እዚህ ላይ ካልሆነ አይመታም። አንዳንድ ሰው ደግሞ ግዴታ እዚህ ጋር ካልሆነ አይመታም። ስለዚህ በእነዚህ በሁለቱ ጣትና በአንድ ጣት ላይ ተወስነን መኖር የለብንም ማለት ነው። ግዴታ እዚህ ጋር ካልሆነ ብለን መወሰን የለብንም። በየትኛውም ጣት ላይ ባገኘነው ጣት ላይ መነሻነት መምታት መቻል አለብን ማለት ነው። ያኔ ነው ችሎታችን ችለናል ማለት የምንችለው እና እዚህም ጋር ከሆነ አምስቱም ጣት ላይ አድርገን መምታት መቻል አለብን ማለት ነው። ይህንን ደግሞ እንዲያግዘን ምን ማድረግ አለብን ማለት ነው? ስናጠና መጀመሪያ ትዝታ እያጠናን በቃ ትዝታ ብዙ የተወሰኑ መዝሙሮችን በቁጥርም በፍለጋ መዘመር ከቻልን በኋላ ቀጣይ ባቲ መዝሙሮችን ስናጠና እዚሁ ላይ ባለው ከአምስት ቁጥር አንድ ቁጥር ትዝታ ከሆነ ከአምስት ቁጥር ባቲ አድርገን ተነስተን መዘመር መቻል አለብን ማለት ነው። ያ የሚያግዘን ትዝታ የሆነ ሰው የቃኘው ክራር ወይም ደግሞ የሆነ አጋጣሚ ላይ ትዝታ አምስት ቁጥር ላይ ቢመጣብን ከዛ ተነስተን መምታት እንችላለን ማለት ነው። አንቾዬ አምባሰል እያንዳንዱ ጣት ላይ ቢቀያየርብን ሳንቸገር በቀላሉ መምታት እንችላለን ማለት ነው። ስለዚህ አምስቱ ጣታችን ላይ አራቱንም ቅኝቶች እያሳረፍን መነሻ እያደረግን መዘመር መቻል አለብንና እሱ የምናደርገው የበለጠ ኮንፊደንስ ብቃታችንን በራስ መተማመናችን እንትን ይልልናል ማለት ገና አንድ ቅኝት አውራጣት ላይ ትንሿ ጣት ላይ ለማምጣት ብለን መድከም አይጠበቅብንም። በተለይ አገልግሎት ላይ ከሆነን ዋጋ ያስከፍለናል። በቃ የሚቀርበን ጣት ላይ ትዝታ ማድረግ አለብን።
ካልሆነ እዚች ጋር ለመድረስ ትዝታን እዚች ጋር ለማምጣት ምን ሊያስከትል ይችላል? አምስቱንም ጣት እያፈረሱ መቃኘት ሊያስከትል ይችላል ማለት ነው። ስለዚህ ያገኘነው ጣት ላይ መነሻ አድርገን ለመዘመር እንዲሁም ደግሞ ሁሉም ጣታችን መነሻ ሆኖ መምታት እንዲችል በዚህ ልክ ብንለማመድ የተሻለ ነው ብዬ አስባለሁ።